ህወሓት የፌዴራል መንግስት የፕሪቶሪያውን ስምምነት እየጣሰ ነው፣ የተናጠል ውሳኔዎችንም እያሳለፈ ይገኛል ሲል ከሰሰም። በደብረጽዮን የሚመራው የህወሓት ክንፍ የጠቅላይ ሚኒስትሩ የእጩ ጥቆማ ጥሪ የፕሪቶሪያውን ስምምነት የሚጥስ ነው ሲል ተቃውሞውን አሰምቷል። በደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ጠቅላይ ሚኒስትር አብይ አህመድ ለትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት መረጣ ያቀረቡትን የእጩ ጥቆማ ጥሪ የፕሪቶሪያውን ስምምነት የሚጥስ አካሄድ እንደሆነ በመግለጽ የተቃወመው የፌዴራል መንግስት የትግራይን ህልውና የሚፈታተኑ ሁካታ እና ግጭትን የሚፈጥሩ ስራዎችን እያከናወነም ነው ሲል ከሷል። ክንፉ ትላንት ረቡዕ ምሽት ባወጣው መግለጫ የኢትዮጵያ መንግስት ደም አፋሳሹን ጦርነት ባስቆመው የፕሪቶሪያ ስምምነት መሰረት ሊፈጽማቸው ይገባ የነበሩ የትግራይ መብትና ደህንነትን የሚመለከቱ ወሳኝ የስምምነት ይዘቶችን የመፈጸም ተግባር እያከናወነ አለመሆኑንም ገልጿል። በስምምነቱ የሌሉ ጉዳዮች በብቸኝነት በትግራይ ላይ በመጫን የሰላም ሂደትን በሚጎዱ ተግባራት ላይ ተጠምዶ ይገኛል ሲልም የፌዴራል መንግስቱን ወቅሷል። በአሁኑ ሰዓት የትግራይ ህዝብ የተመረጠ መንግስት ሊኖረው ይገባ እንደነበረ የገለጸው ፓርቲው ይህ ያልተሳካው የፌዴራል መንግስት ስምምነቱን አፈጻጸም በተመለከተ በተከተለው የተሳሳተ አካሄድና የፖለቲካ ትርምስ እንዲኖር በመስራቱ ምክንያት እንደሆነ በመግለጫው ላይ አስፍሯል። በአሁኑ ሰዓትም ከዚህ ቀደም ከነበሩ የፕሪቶሪያ ስምምነትን የሚጻረሩ ተግባራትና ሌሎች አዳዲስ ጥሰቶች በኢትዮጵያ መንግስት እየተፈጸሙ መሆኑን ገልጿል። የፓርቲው ክንፍ ይህንን ክስ ያቀረበው ጠቅላይ ሚኒስትር አብይ የትግራይ ህዝብ የክልሉ ፕሬዝዳንት የሚተካ እጩ በኢሜይል እንዲጠቁም ጥሪ ካቀረቡ በኋላ ነው። ጠቅላይ ሚኒስትር አብይ አህመድ ትላንትና በማህበራዊ ሚዲያ ገጾቻቸው በትግርኛ ቋንቋ ባስተላለፉት መልእክት የፕሪቶሪያውን ስምምነት ተከትሎ በ2015 ዓ.ም የተቋቋመው የትግራይ ክልል ጊዜያዊ አስተዳደር የ2 ዓመት ስራ ጊዜ መጠናቀቁን ገልጸዋል። ይሁን እንጂ ጊዜያዊ አስተዳደሩ በእነዚህ ጊዜያት ውስጥ በክልሉ መደበኛ መንግስት ለመመስረት የሚያስችል ምርጫ ለማከናወን ሁኔታዎችን ማመቻቸት ጨምሮ ማከናወን የነበረበትን ቁልፍ ተግባራት በወቅቱ ማከናወን እንዳልቻለም ጠቅሷል። በክልሉ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት የህግ ማሻሻያ ተደርጎ የጊዜያዊ አስተዳደሩ የቆይታ ዘመን በ1 ዓመት እንዲራዘም እንደሚያደርግም አስታውቋል። ላለፉት 2 ዓመታት በአቶ ጌታቸው ሲመራ የነበረው ጊዜያዊ አስተዳደር የስልጣን ዘመኑ ሲራዘም አዲስ ፕሬዝዳንት እንደሚሾምለት ጠቅላይ ሚኒስትሩ አስታውቋል። የትግራይ ህዝብ በጊዜያዊ አስተዳደሩ የሚሰጣቸውን ተግባራት በብቃትም ይወጣሉ፣ እንዲሁም የክልሉን ሰላምና ጸጥታ ማረጋገጥ ይችላሉ ብሎ የሚያምንባቸውን እጩዎች በኢሜይል ለፕሬዝዳንቱ እንዲጠቁም ጥሪ አቅርበዋል። አብይ በዚህ መልእክታቸው የጊዜያዊ አስተዳደር ፕሬዝዳንትን መሾም የጠቅላይ ሚኒስትሩ ኃላፊነት መሆኑን ገልጿል። ጠቅላይ ሚኒስትሩ ይህንን ያሉት ጊዜያዊ አስተዳደሩን ለማቋቋም በ2015 ዓ.ም የወጣውን ደንብ በመጥቀስ ነው። አስተዳደሩን ለማቋቋም የወጣው የትግራይ ክልል አካታች ጊዜያዊ አስተዳደሩ ደንብ ርዕሰ መስተዳደሩ በሰላም ስምምነት መሰረት የሚደረግ የፖለቲካ ምክክር ተለይቶ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ይሾማል ይላል። ይህ ደንብ የወጣው የፌዴራል መንግስት በክልል ጣልቃ በሚገባበት ስርዓት ለመደንገግ በ1995 ዓ.ም የወጣውን አዋጅ መሰረት በማድረግ ነው። ጠቅላይ ሚኒስትር አብይ የጊዜያዊ አስተዳደሩን የ2 ዓመት የስልጣን ጊዜ መጠናቀቅ ሲገልጹም የጠቀሱት ይህንኑ ከ22 ዓመት በፊት የወጣ አዋጅ ነው። ትላንት ምሽት መግለጫ ያወጣው በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ግን እነዚህን ህጎች አግባብነት የሌላቸው ሲል ጠርቷቸዋል። የፌዴራል መንግስት በእነዚህ ህጎች እየተመራ ያለው ግጭት የማቆም ስምምነት መንፈስና ይዘት ወደ ጎን በመተው እንደሆነ መግለጫው ጠቅሷል። የፌዴራል መንግስት ተደራዳሪ ወገኖች በድርድርና በመግባባት የደረሱበትን የጋራ ስምምነት ችላ እንዳለ ያነሳው መግለጫው አግባብነት በሌላቸው ህጎች ብቻውን እንደፈለገ ለመሄድ እየሰራ ይገኛል ሲልም ተችቷል። የፕሪቶሪያው ስምምነት የትግራይ ጊዜያዊ አስተዳደር በተደራዳሪዎቹ ህወሓትና የኢትዮጵያ መንግስት ስምምነት እንዲቋቋም መደንገጉን በመግለጫው አስታውሷል። ዘላቂ ሰላምን ለማስፈንና ግጭትን ለማቆም በተደረገው የፕሪቶሪያው ስምምነት አንቀጽ መሰረት ሁሉን አካታች የሆነ የትግራይ ጊዜያዊ ክልላዊ አስተዳደር የሚቋቋመው ህወሓትና የፌዴራሉ መንግስት በሚያደርጉት ፖለቲካዊ ምክክር ይሆናል ይላል። በዶክተር ደብረጽዮን የሚመራው የህወሓት ክንፍ መግለጫ በትግራይ የተቋቋመው ጊዜያዊ አስተዳደር የፕሪቶሪያውን ስምምነት ውጤት እንጂ የኢትዮጵያ መንግስት የተናጠል ውሳኔ ውጤት አይደለም በማለት አጽንኦት ሰጥቷል። ይሁን እንጂ ይህንን የስምምነት ድንጋጌ የሚጥስ እንቅስቃሴ እየተደረገ ይገኛል ሲልም ከሷል።
ባለፉት ሳምንታት የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሚተኩበትን አካሄድ በተመለከተ ከፌዴራል መንግስት ጋር ንግግር እየተደረገ እንደሚገኝ በመግለጫ ተጠቅሷል። በህወሓት አመራሮች መካከል የተፈጠረውን መከፋፈል ተከትሎ በዶክተር ደብረጽዮን የሚመራው የፓርቲው ክንፍ ተቀባይነት ያጡትን ፕሬዝዳንት አቶ ጌታቸውን ከስልጣን መነሳታቸውን በይፋ ባይገልጽም በክልሉ መዲና መቀለ ከተማ ሆነው መዋቅሩን እየመሩ አይደለም። የፓርቲው ክንፍ በመግለጫው የጊዜያዊ አስተዳደሩን አፈጻጸም በመገምገም ፕሬዝዳንቱን ለመቀየር ስምምነት ላይ መድረሱንም ገልጿል። የጊዜያዊ አስተዳደሩ ምክትል ፕሬዝዳንት የሆኑት ሌተናንት ጀነራል ታደሰ ወረደ ፕሬዝዳንት እንዲሆኑ የህወሓት ማዕከላዊ ኮሚቴ እንደወሰነና ይህ ውሳኔ በኢትዮጵያ መንግስት በኩልም ተቀባይነት እንዳገኘ ፓርቲው አስታውቋል። ክንፉ ጠቅላይ ሚኒስትር አብይ ያቀረቡት የእጩ ጥቆማ ጥሪ ይህንን ስምምነት ወደ ጎን በመተው የተከናወነ መሆኑን በመግለጽ ተቃውሟል። ጥሪው ፕሬዝዳንት የመሾም ስልጣን የጠቅላይ ሚኒስቴሩ የተናጥል ውሳኔ የሚመስልና የፕሪቶሪያውን ስምምነት የሚጥስ አካሄድ ስለሆነ ተቀባይነት የለውም ሲልም ውድቅ አድርጓል። በመግለጫው ሌሎች ጉዳዮችን በማንሳት የፌዴራል መንግስት በፕሪቶሪያ ስምምነት መጣስ ድርጊትም ከሶታል። በፕሪቶሪያ ስምምነት መሰረት ተፈራራሚ ወገኖች በቀጥታም ሆነ በተዘዋዋሪ አንዱ ሌላውን ያለመተንኮስ ግዴታ እንደተጣለባቸውና ተንኳሽ የፕሮፓጋንዳ ሚዲያዎች ስራዎችን ማከናወን እንደተከተለም ጠቅሷል። የኢትዮጵያ መንግስት እነዚህን ግዴታዎች በመጣስ የትግራይ ህልውናን የሚፈታተኑ ሁካታና ግጭትን የሚፈጥሩ ስራዎችን ከጀመረ ረዘም ላለ ጊዜ ቆይቷል ሲልም ወቅሷል። የፌዴራል መንግስት ይህንን እያደረገ ያለው ልክ የሌለው ሀብት በማፍሰስ እንደሆነም በመግለጫው አስፍሯል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ